ፈላጊ ብቻ መሆን ከባድ ነው አይደል? አለመፈለግ ስሜትን ማስተናገድን በጣም ከባድ ነገር ነው። ረዳሻለሁ በደንብ። እዚህ ጋር ማስተላለፍ ፈልገው መልእክት ምንድነው? እንደዛ አስፈልጋችሁ የነበረው እንደዛ ስመላለስ የነበረው እንደዛ ሰሆን የነበረው ምንም ፈልጌ አይደለም ማለት እህትማማችነት ለመቀጠል ባላ ላይ የተሳሰሩ ሊላሂ ብለው የተገናኙ የሚባሉትን ለማስቀጠል ነበር እንጂ ማንንም ምንም ፈልጌ አልነበረም ያደረኩትና አሁን ትረዱኛላችሁ ብዙዎቻችሁ። ከዚህ ከ6 ወር ስልክ አለመደወል በኋላ የራሴን ውሳኔ ወስኛለሁኝ። የወሰንኩት ውሳኔ ምንድነው? በቃ ብቻዬን መኖር፣ ብቻዬን መቆም። በቃ ማንም ሰው አያስፈልገኝም። እውነትም ማንም ሰው አያስፈልገኝም። I'm living alone። በቃ ልጆቼ ናቸው፣ አማካሪዎቼ ናቸው። በጣም በአህላቅ ማለት እንደዚህ ደርሰዋል ማለት ነው፣ እንደዚህ ይመክሩኛል ማለት ነው። በቃ ለካ አላየሁም፣ ለካ የልጆቼን ጊዜ ነበር መወስደው ማለት አንቺ ምላሽ የሌለሽ ቦታ ማትፈለጊበት ቦታ በጣም ከሚያስጠላኝ በጣም እንትን ማለት የማይፈለጉበት ቦታ አንቺ ሳታቂ እኮ ነው። እና ያመኛል ማለት ያመኛል። ህመሜን እንደዚህ ብዬ መግለጽ አልችልም ማለት ያ በሙሉ ልፋቴ ያ በሙሉ ድርጊቴ ማልፈለግበት ቦታ ነበር ለካ ኢነርጂን ያቃጠልኩት። ያ ሁሉ 6 ወር ያቺ ሴት የምትፈልግ ሴት የምትደውል ሴት በሞት እኮ የደረሰች ቢያንስ እንኳን ማለት ነው ቢያንስ እንኳን በሰዓቱ እንኳን ቀብሬን ለመድረስ እንኳን ልጆቼን እንኳን ለማጽናናት ጭንቅላታቸውን እንኳን ለመዳበስ እንኳን አልደረሱም እነዛ ሰዎች። እና አሁን ላይ በጣም ትምህርት ወስጃለሁ። የትም ቦታ ሲሄድ ጥያቄ ነው። ስራ ቦታ ትፈልጉኛላችሁ ወይ? አስፈልጋላችኋለሁ ወይ? እየሰራሁላችሁ ነው ወይ? ካላስፈለኳችሁ ግን በሰላም መለያየት እንችላለን። ነገን አብረን የሆነ ቦታ ስለምንገናኝ ሙስሊሞች ስለሆነ በቃ በሰላም መለያየት ነው ያለብን። በቃ የሆነ ቦታ ስገኝ አስፈላጊነቴን አረጋግጬ እንጂ እንደ ድሮ አይኔን ጨፍኜ ሙስሊም ወንድሜ ነው ሙስሊም እህቴ ነች ነገ ሊላሂ ብዬ አልሄድም። በቃ መሆን ያለበት እሱ ነበር። ምንም ሳይታይ ምንም ሳይደረግ በቃ ልክ በፊት ነው የሚሄደው መንገድ ነው። ግን ያው ሰው አይደለሽ ምላሽ ትፈልጊያለሽ። ፍቅር ለሰጠሽው ፍቅር፣ አክብሮት ለሰጠሽው አክብሮት የሆነ ነገር ያስፈልገናል። በቃ እንደ ሰው ትደክሚያለሽ እና ደክሜ እያንዳንዱን ትስስር እያንዳንዱን የሆነ ጓደኝነት መነገር ያለበትን ሰው ነግሬ ዝም ብሎ መቅረት ያለብኝን ደግሞ ዝም ብለው ልክ እንደቀሩት ቀርቼ ዘኦንሊ በህይወቴ 2 ልጆቼንና እናትና አባቴ እንደዚሁም ወንድሞቼ ብቻ ያለበት ህይወት እየገፋው ነው ያለሁት። ብዙ ጊዜ እስልምናን እንጂ ሙስሊሞችን አይቼ መጣ ኑሮ እመለስ ነበር ይላሉ ብዙ ወደዚህ መጡ ወንድሞች እህቶችና እንደዚህ ላሉ እንባዎች ሰበብ ባንሆን ምክንያት ባንሆን እሱ ነው ማለት የምችለው ነገር እኔ። ምክንያቱም የመጣን አንድ ወደ እስልምና የመጣን ሰው በቃ ውደድ ያዝ ምናምን ግዴታ ነው አይደለ? ያንን ግን ግዴታችን መፈጸም ካልቻል ቢያንስ እንዳይሄዱ እንኳን እንዳያለቅሱብን የእንባቸው የሀዘናቸው የፈተናቸው ምክንያት መሆን ባንችል መልካም ነው ብዬ አስባለሁኝ። ኢንሻአላህ አላህ ሁላችንንም ያስተካክለን። ባንቺ ውስጥ ያለ ጥንካሬ ቀላል ነገር አይደለም። በእርግጠኝነት ብዙ እህቶችም እዚህ መንገድ ላይ መጥተው የተፈተኑ ያሉ ሊሆኑ ይችላሉ። ያንቺን የህይወት መንገድ ዛሬ ሲያዩ ለካ ከኔ በላይም እንደዚህ ሆነ የሚኖር አለ ብለው ትንሽ ለትዕግስታቸው ባሉበት መንገድ ደግሞ ለጽናታቸው አስተዋጽኦ ያደርጋል ብዬ አስባለሁ ያንቺ የህይወት መንገድ ኢንሻአላህ። ሂዳያ ያለው በአላህ እጅ ነው። እንደው ግን አላህ Subhanahu